ሰላም ሰላም ቤተሰብ እንዴት ናችሁ? ከሰሞኑ ቪዲዮ ቶሎ እየለቀኩኝ አይደለም፣ ጠፍቻለሁ አውቃለሁ። ዛሬ ደግሞ እንዲህ በድንገት እስኪ ኩኪስ ልስራ ብዬ አስቤ ተነስቼ የሰራሁት በጣም ቀላል የሆነ የኩኪስ አሰራር ነው ማሳያችሁ። የተጠቀምኩትኝ 4 እንቁላል ነው። እናንተ በቤታችሁ የሚበቃችሁን አክል መጠቀም ትችላላችሁ። ያው እንዲበዛ አልፈለኩም፣ አነስ ያለ ነገር ስለፈለኩኝ ነው። በምታዩት መልክ 4 እንቁላል፣ ከዛ ግማሽ ኩባያ ስኳር ያደረኩበት፣ አንድ የሻይ ብርጭቆ ተለቅ ያለ ሻይ ብርጭቆ ቢኖራችሁ ጥሩ ነው። በሱ አንድ ዘይት አደርግበታለሁ። ቀድሜ እንደዚህ መምታቴ ሳደባልቀው በኋላ አያስቸግረኝም። እንደዚህ ቀስ ብዬ መተዋለሁ። ስኳሩም አሪፍ ይዘት ይኖረዋል። እዛ በምታዩት መልክ ስኳሩን፣ እንቁላሉን፣ ዘይት ጨምሬ አንድ ላይ መተዋለሁ። ለ4 እንቁላል የተጠቀምኩትኝ እኔ 2 ኩባያ ፍርኖ ዱቄት ነው። ካካኦ ስለምጨምርበት ነው አነሳ ያደረኩትኝ። ከፈለጋችሁ ጨምራችሁ መጠቀም ትችላላችሁ። እዚህ ጋር ለጣም ብዬ ትንሽ ጨውና ቀረፋ ጨምሬበታለሁ። ጨው ግድ ነው መግባት አለበት። ቀረፋውን እንቁላሉን ጣም እንዲያጠፋልኝ ብዬ ነው። ትንሽ ቫኒላ ጨምሬበታለሁ። እንዲህ በምታዩት መልክ አደባልቄ በመቀጠል ትንሽ ዱቄቱን ጨምሩ። ትንሽ እያረጋችሁ ምቱት። በጣም የመሳሳብ ባህሪ ስለሚያመጣ በአንዴ ስትጨምሩት ጥሩ አይደለም፣ ድርቅ ይልባችኋል፣ ቶሎ አይዋሃድላችሁም። ምንም ጊዜ ኩኪስም ኬክም ምንም ስትሰሩ ፍርኖ ዱቄት መነፋት አለበት። የተነፋ ፍርኖ ዱቄት መጠቀም ያለባችሁ። እዚህ ጋር ያልጠቀስኩላችሁ ትንሽ ቤኪንግ ፓውደር ተጠቅሜያለሁ፣ መጨረሻ ላይ ስላስገባሁት ነው። አንድ ሻይ ማንኪያ የምታክል ቤኪንግ ፓውደር መጠቀም ትችላላችሁ። በምታዩት መልክ ዱቄት እየቀነስኩ ያረፍኩኝ ቀስ እያልኩኝ ነው መጨመረው። እዚህ ጋር ያልነገርኳችሁ ነገር የተመታውን እንቁላል ትንሽ ቀንሼለታለሁ። ቤኪንግ ቅርታ ካካኦ ፓውደር እና ትንሽ ፍርኖ ዱቄት አድርጌ ለብቻ ማደባለቅ ስለፈለኩኝ ነው። በምታዩት መልክ በእጅ በጣም መታሸት ይፈልጋል። ቅድም የነገርኳችሁን ቀንሼ የነበረውን የተመታ እንቁላል ላይ እንደዚህ 2 ማንኪያ ካካኦ ፓውደር እና ግማሽ ኩባያ የሚሆን ፍርኖ ዱቄት አድርጌ እንደዚህ አደባልቄዋለሁ። የምትፈልጉትን አይነት ቴክስቸር እስኪይዝላችሁ፣ በጣም እንዳይደርቅም በጣም እንዳይላላ። በጣም ከላላ እጃችሁ ላይ ያስቸግራችኋል። ከደረቀ ደግሞ ኩኪሱ ሲበስል ድርቅ የማለት ባህሪ ያመጣል፣ ጣዕሙን ይቀይረዋል። እዚህ ጋር ለከለር ብዬ ካካዋ ክሬም ሰርቼ ላው ላይ አፍስሼበት ነው። ከፈለጋችሁ መጠቀም ትችላላችሁ። ቀጣይ ላይ የካካዋ ክሬም ወይም ቸኮሌት ክሬም አሰራሩን አሳያችኋለሁ። በምታዩት መልክ ምንም ሳያስቸግር አሪፍ ሆኖ ነው የወጣው። ምን ጊዜም እንደምላችሁ